የመጭናት ሴትዮ እስክትመጣ እግሬን ላፍታታ ከመኪና ወረድኩ። ጥቁር በጥቁር የለበሱ ጥቂት ለገስተኞች ፈረንሳዮች ከፊት ለፊቴ ሰብሰብ ብለዋል። ከማከላቸው አንድም የሚያለቅስ ሰው የለም። እንዲያውም ፈገግታ ይለዋወጣሉ። በልቤ እውነት አላቸው አልኩ። መሞት ያለ ነው። ሰው በሞተ ቁጥር ጥልቅ ሐዘን ማዘኑ ከጥቅሙ ጉዳቱ ያመዝናል። ለቅሶ በጣም ከሚያከር እንደ ቲያትር ከሚከውን ከኢትዮጵያውያን ማህበረሰብ ውስጥ ተወልጄ ስላደኩ በለቀስተኞቹ ፈገግታና እርጋታ መገረም ያልቀረም። የቆምኩበት ሬሳ ከሚቃጠልበት ህንጻ ሴርማቶሪየም ፊት ለፊት ነው። ደስ የማይል ሽታ ሸተተኝ ልበል። ፈረንሳዮች በአብዛኛው ሙታንን በመቃብር ጉድጓድ ውስጥ ይቀብራሉ። ጥቂቶች ደግሞ ሬሳውን አቃጥለው አመዱን በትንሽ የሸክላ ገንቦ ውስጥ ከተው በልዩ መሳቢያ ውስጥ የማስቀመጥ ልምድ አላቸው። በተለይ ፓሪስ ውስጥ የመካነ መቃብር ቦታ ኪራይ ውድ በመሆኑ አስከሬንን አቃጥሎ አመድን በሸክላ ውስጥ ማስቀመጥ የሚመርጡ ከኗሪው 45% ይሆናሉ። ለምሳሌ በዚህ መካነ መቃብር ግቢ ለመቀበር በ2012 እንደ አውሮፓውያኖቹ አቆጣጠር ለ2 ሜትር ካሬ ቦታ ለ10 ዓመት ኪራይ 2560 ዩሮ ነበር። ለዚያውም ከ1950 ዓመተ ምህረት ጀምሮ ለመቀበሪያ የሚሆን ምንም ቁራጭ ቦታ የለም። አንዳንድ የኪራይ ክፍያቸውን መቀጠል ያልቻሉ ማለት ከኪራ ቤታቸው የሚባረሩ ካልተገኙ በስተቀር ለመቀበሪያ ቦታ ማግኘት አይቻልም። በአንጻሩ ለአመድ ማስቀመጫ መሳቢያ ደግሞ ለ10 ዓመት ኪራይ 365 ዩሮ ብቻ ነው። ይህንን በተመለከተ በፔር ላሼዝ የቦታ ችግር የለም። ሙታንን የማቃጠል ነጻነት በፈረንሳይ በሕግ የተፈቀደው ኖቬምበር 15 1887 ጥንት ሲሆን የካቶሊክ ቤተክርስቲያን ግን ውግዘቷን አንስታ ምእመኖቿ ከፈለጉ በአመድ መልክ ሊቀበሩ እንደሚችሉ የፈቀደችው ዘግይቶ በ1963 ዓመተ ምህረት ነው። ወደዚህ ግቢ ይዞኝ የመጣው ሰውዬ ብቅ አለ። አንዲት አሮጊትን አጅቧል። ደግሞ በጥቁር ግራጫ ከረጢት ውስጥ የሆነ ዕቃ በክብር አያያዝ በሁለት እጅ ይዟል። ፈራ ተባ የሚል ፈገግታ የላኩላቸውና የታክሲውን በር ከፍቼ ጠበቅኳቸው። የመጭናቸውን ደንበኞች ፊት ማስተዋል ደስ ይለኛል። አሮጊቷ ብርጭቆ የሚያል ክብ የአይን መነጽር ያደረጉ፣ ጥቁር ሹራብ ጉርድ ቀሚስ የለበሱ፣ አጭር እድሜያቸው በ60ዎች ውስጥ የሚገመት ፈረንሳዊት ናቸው። እስከ ጉልበታቸው የተለጠጠ ስስ ቡናማ ካልሲ ያደርጓል። ጤና ይስጥልኝ አልኩ አጠገቤ ሲደርሱ። ጤና ይስጥልኝ፣ ኡፍ ታክሲ ወደ ላይ ከፍ ያለ ነው፣ ለመግባት ይቸግረኛል ብለው ተነጫነጩ። ደግፍ ያስገባቸው። ሰውየው የተሸከመውን ዕቃ ከኋላ ዕቃ ማስቀመጫ ውስጥ ማስገባት ይፈልግ እንደሆነ ጠየቁት። አሮጊቷ ግን አጠገባቸው ላይ ወንበር እንዲቀመጥ ስለፈለጉ በክብርና በጥንቃቄ ከጎናቸው አስቀምጦላቸው ተሰናብቶን ተመለሰ። እመቤት ወዴት ላድርሶት? ምን? ጆሮአቸው ላይ የሰኩትን የድምጽ ማጉያ መሳሪያ ስመለከት ጮክ አልኩ። አድራሻዎቱን ይስጡኝ። የቤታቸውን አድራሻ እንደሰጡኝ ከግቢ ወጥቼ መንገድ ጀመርኩ። አጠገባቸው የተቀመጠው ዕቃ ምን እንደሆነ ስለጠረጠርኩ ትከሻዬን ከብዶኛል። ጥርጣሬን እንዲያረጋግጡልኝ ቆሰቆስኳቸው። የደከሞት ይመስላሉ። ከቀብር ነው የሚመለሱት? 1 ሰዓት ተኩል ሙሉ አስጠበቁኝ። ለምኑ? ይህንን የእናቴን አመድ አዘጋጅቶ ለመስጠት አዋሉኝ። ደግሞም እንዴት ይከብዳል፣ ለራሴ እጄ በሽተኛ ነኝ። ጥርጣሬ ልክ ነው። አጠገባቸው የተቀመጠው የሬሳ አመድ ነው፣ የእናታቸው። ከጀርባዬ ስለተቀመጠ ጭራሽ ከበደኝ፣ ሸገገኝ፣ ጭጭ አልኩ። እናቴ ከሞተች 3 ቀን ሆናት። 3 ቀን ሙሉ ብቻዬን ላይ ታች ስለው ሟቿ ምን አይነት ህይወት አሳልፈው ይሆን የሚል ሐሳብ መጣብኝ። በምን ምክንያት ሞተው ይሆን? የመጨረሻ የመዝጊያ ታሪካቸው በትንሽ ሸክላ ውስጥ በአመድ መልክ መሆኑን ቢያውቁ ኖሮ ምን ይሰማቸው ይሆን? ከመሞታቸው በፊት ምን ይሰሩ ነበር? እንደ የመሳሰለው ጥያቄ ዝም ብሎ አይምሬ ውስጥ ተነሳ። ጠቃሚ ያልሆኑ ተራ ጥያቄዎች። መንገዱን እያየው ስለመወለድና ስለመሞት ቆዘምኩ። በጥቂት ደቂቃ ልዩነት ውስጥ ገና የተወለደ አራስና ኑሮን እስከ ጥግ ኖረው የሞቱ ሴትዮን መጫኔ ትርጉም ይኖረዋል ብዬ አሰብኩ። ቶሎ ነዳ፣ ታክሲ ያስኩት ቶሎ ቤቴ እንድደርስ ነው ብለው ሴትዮዋ ቆሌን ገፈፉኝ። እኚህ ከኋላ የተቀመጡት ደንበኛዬ ነጭናጫ ናቸው። በጥቁር ግራጫ ከረጢት ውስጥ ያሉ ሴትዮ ሳይሆኑ በሕይወት ያሉት ማለቴ ነው።
ወይስ ሟችም ነጭናጫ ነበሩ? በንጭንጭ ህይወታቸውን የሚመሩ ሰዎች እንዴት ተበድለዋል? እኔ ኖሮ አልልም ማለት ደስተኛ ለመሆን የሚያግዳቸውን ሻሽ ድብን አድርገው አስረው በጨለማ ውስጥ እንደኖረው ቆጥሯለሁ። እንደ ንጭንጭ ኑሮ ነው የሚመርዝ የህይወትን መልካም ጎን የሚጋርድ ሻሽ የለም። ይህንን ሻሽ ያሰሩ ሰዎች ዝናብ ለምን ዘነበ ብለው ይነጫነጫሉ። ፀሐይ ሲወጣ ይወብቃል ብለው ያማራሉ። ዝናብና ፀሐይ ባይኖር ህይወታቸው ትቆም እንደነበር ላፍታም ቆም ብለው አያስቡም። ለዚህ ተፈጥሯዊ ጸጋ ተመስገን አይሉ። ተመስገን ኑሮን የሚያጣፍጥ ተወዳዳሪ የሌለው ቃል ቀመም እኮ ነው። ያም ሆነ እኚህ ከኋላ የተቀመጡት ሟች በንጭንጭ ፈንታ በምስጋና ህይወታቸውን መርተው ይሆናል ብዬ ገመትኩ። እንደ ልጃቸው ነጭናጫ ካልነበሩ ሳየው ነው። በፍቅር በርህራሄ ሌሎች ሰዎችን በመርዳት ኖረው ህይወታቸውን አልፈው ከሆነ ሳየው ታድሏል። ግን በተንኮል በመቀኝነት በራስ ወዳድነት በመሳሰለው የአይምሮ መርዝ ተመርዘው ከኖሩ ተበድሏል። ተሰቃይተዋል ስል ራሳቸውም አብሯቸው የኖረውም ሰው ማለቴ ነው። አሮጊቷ ተነጫንጨው ከሐሳብ ያነጠቡኝ። የትራፊክ መብራቱ ጋር ስንደርስ ቀይ ይበራል። ምን አይነት የተረገመ ቀን ነው! እመቤት እንደውም ዛሬ ብዙ የትራፊክ መጨናነቅ የለም፣ ቶሎ አደርሶታለሁ አልኩ ጮክ ብዬ። ዞር ብዬ በጥርሴ ፊታቸው ላይ ፈገግታ ለመሳል ሞከርኩኝ። አልተሳካልኝም። አጠገባቸው የተቀመጠውን ዕቃ አየት አድርጌ ፊቴን ቶሎ ወደ መንገዱ መለስኩ። በምንም መልክ ብንቀበር የምናመጣው ለውጥ የለም አልኩ በልቤ። ለውጥ የምናመጣው በህይወት ባለንበት ጊዜ ብቻ ነው። በህይወት ባለንበት ዘመን ለሌሎች በምንሰጠው በጎ ምግባር ነው ለውጥ የምናመጣው። በጎ መዋል ቢያቅተን ክፉ ላለመስራት መጠንቀቅ አለብን። ስለ አሟሟታችን ስለ አቀባበራችን መጨነቁ ይህን ያህል ጠቃሚ አይደለም። ስለ ሞት መጨነቁም አስፈላጊ አይደለም። ሞትን በተመለከተ አንድ ጓደኛዬ ሞት እድገት ነው ይል ነበር። የማይቀር ተፈጥሯዊ እድገት። እውነቱን ነው።